አንድ ሰው ከሌላ ሀገር መጥቶ ከኢትዮጵያ ወይም ከሌላ ሀገር መጥቶ ዩጋንዳ ውስጥ ለመኖር ምን ያስፈልጋል? ምን አይነት ካፒታል ያስፈልጋል? ምን ያህል በወር ገቢ ቢኖረው አሪፍ ነው? ለመኖር ምን አይነት ሁኔታ ነው ያለው የሚለውን ነገር እነግራችኋለሁ። እንደ ኢትዮጵያዊነቴ ሀገሬን በጣም የምወድ ሰው ነኝ። ምን አገባን እኛ። ሰላም ዩቲዩብ እንደምን አላችሁ? እኔ ደህና ነኝ። ዩቲዩብ ወይ ናፊ። ዛሬ ደግሞ በሌላ ቪዲዮ ከች ብለናል። ባበደ ቪዲዮ። ዛሬ የሚኖረን ቪዲዮ ምንድን ነው የሚሆነው? ዩጋንዳና ኢትዮጵያን ማወዳደር ነው የሚሆነው። በተለያዩ ነገሮች የተለያዩ ርዕሶችን እያነሳን በዛ ዙሪያ ዩጋንዳ ያለው ነገር እንዴት ነው፣ ኢትዮጵያ ያለው ነገር እንዴት ነው የሚለውን ነገር እናወዳድራለን ማለት ነው። ኢትዮጵያም ዩጋንዳም እንደኖረ ሰው። ሌላውና ዋናኛው ነገር ምንድነው? ይሄንን ቪዲዮ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሱ። ስለዚህ ባጭሩ ስለ ራሴ ለመናገር ከሁለት ዓመት በላይ ዩጋንዳ ውስጥ ኖሬያለሁ፣ ካምፓላ ውስጥ። ያው ኢትዮጵያዊ ነኝ። ኢትዮጵያ ደግሞ ለረጅም ጊዜ ከተወለድኩ ጀምሮ የኖርኩት ኢትዮጵያ ነው። ስለዚህ ከተለያዩ ነገሮች አንፃር ከኡጋንዳ እና ከኢትዮጵያ የቱ ነው ለመኖር አሪፍ፣ የቱ ነው የተሻለ እንትን ያለው ምናምን የሚለውን የተለያዩ ነገሮችን እያነሳን የተለያዩ ቶፒኮችን እያነሳን እናወራለን ማለት ነው። ስለዚህ ለመጀመር ያህል ከኢትዮጵያ እንጀምራለን። ኢትዮጵያ አሁን ላይ በጣም በፈጣን ሁኔታ እያደገች ያለች ሀገር ነች። በተለይ ይሄንን 3 ዓመት እንደዚህ አይነት ነገር በጣም ትልቅ ለውጥ እያመጣች ያለች ሀገር ነች። በተለይ አዲስ አበባ በጣም በተለይ እኔ እዚህ ከመጣሁ በኋላ በጣም ብዙ ለውጦች ተካሂዷል፣ ብዙ ለውጦች ተደርጓል። የመንገድ ለውጦች፣ የከተማ ለውጦች በጣም በውበት ደረጃ ከፍ ያለውን ደረጃ ትይዛለች። ስለዚህ አዲስ አበባ አሁን ያለችበት ሁኔታ እንደሚታወቀው በጣም የሚያስገርም ሁኔታ ላይ ነው ያለችው። አክቹሊ እኔ ሄጄ ካየው በጣም ቆይቻለሁ እንዳልኳችሁ 2 ዓመት ምናምን አካባቢ፣ ግን በጣም የሚያምር ሁኔታ ላይ ነው ያለችው አዲስ አበባ። ወደ ዩጋንዳ ስንመጣ ደግሞ ዩጋንዳም በጣም አሪፍ ነገር ነው ያላት። በጣም አሪፍ ሁኔታ ላይ ያለች ሀገር ነች፣ ደስ የምትል ሀገር ነች። እኔ በበኩል ዩጋንዳን በጣም ወዳታለሁ። ካምፓላን የኖርኩት 2 ዓመት ሙሉ። ሰው ካምፓላ በጣም ወደው ሲቲ ነው። ሶ ጋይስ በአጠቃላይ አሁንም ከምን እንጀምራለን? ከውበት እንጀምራለን። ከውበት የትኛው ከተማ ያምራል፣ የትኛው መንገድ ያምራል የሚለውን ነገር እስቲ ኮምፔር አድርገን ከሁለቱም አንፃር እኛ ባለን እውቀት እንትን እንላለን ማለት ነው። ስለዚህ ከኡጋንዳ ስንጀምር ዩጋንዳ የመንገዷ ሁኔታ በጣም አስቸጋሪ ነው። ቢሆንስት የመንገዷ ሁኔታ በጣም አስቸጋሪ ነው። ማለትም እዚህ ቦዳ የሚባል ወይም የሞተር ትራንስፖርቴሽን ይሰጣል። በጣም ከታክሲም ከምንም ከሌላ ነገር በላይ የሞተር ትራንስፖርቴሽን በጣም ይሰጣል። ስለዚህ በጣም ክራውድድ ነው። ክራውድድ ማለት በጣም ክራውድድ ኢን ሚሊየንስ ነው ሞተሮች ያሉት። እኔ እንደሰማሁት ከሆነ እንደደረሰኝ ኢንፎርሜሽን ዩጋንዳ ውስጥ ኢን ሚሊየንስ ሞተሮች አሉ ለትራንስፖርቴሽን ብቻ የሚጠቀሙት። ስለዚህ በአጠቃላይ ሁሉም ሰው የሚጠቀመው ከኔም ጭምር ከሌላውም ሀበሻ ጭምር ቦዳ ነው ወይም ደግሞ ሞተር ነው። ስለዚህ እዚህ ሀገር ቦዳ ተብሎ ነው የሚጠራው፣ ለዛ ነው። ስለዚህ የመንገዱ ሁኔታ በጣም ጥሩ አይደለም። መንገዳቸው ጥሩ አይደለም። በቃ በአጠቃላይ መንገዳቸው ጥሩ አይደለም። አንደኛ ደረጃ በጣም ጠባብ ነው። ሁለተኛ ደረጃ ቱዌይ መኪና እየተንቀሳቀሰ በዛና በዚህ በኩል ድጋሚ ሞተር ይንቀሳቀሳል ማለት ነው። ስለዚህ በጣም ክራውድድ ነው። ስለዚህ ለዛ ነው ብዙ ጊዜ ሰው በሞተር መሄድን ተመራጭ የሚያደርገው፣ ለዛ ነው። ሶ ጋይስ ወደ ኢትዮጵያ ስንመጣ ደግሞ ኢትዮጵያ አሁን ያለው የመንገድ ሁኔታ በጣም እኔ እንዳየሁት ከሆነ በቪዲዮም በተለያዩ ነገሮች ጽድት ያለ ሰፊ የሆነ የመንገድ ሁኔታ ነው ያለው። በዛ ላይ
በጣም ሩሎች ያሉት በጣም ስነ ስርዓት ያለው የመንገድ ሁኔታ ነው ያለው። ከውበትም አንፃር በጣም በቃ ጽድት ያለ መንገድ ነው ያለው። ምክንያቱም እዚህ ሀገር መንገዳቸው አስፋልታቸው ራሱ በጣም ነው የሚያስጠላው። ይሄን ያህል አይደለም፣ ውስን ቦታዎች ነው አሪፍ አስፋልቶች ያሉት፣ ውስን ቦታዎች ነው። ለምሳሌ ወደ ኮሎሎ አካባቢ፣ ወደ ታውን አካባቢ፣ ወደ ታውን ማለት ወደ ኦልድ ካምፓላ ምናምን አካባቢ እዛ አካባቢ የተሻለ አስፋልት አለ። ከዛ ውጪ ግን ወደዚህ ወደ ካባላ ጋላ የሚባሉ ቦታዎች ላይ የመንገዳቸው ሁኔታ ብዙ ጥሩ አይደለም። ኢትዮጵያ ግን አዲስ አበባ ላይ በብዛት ወደ ቦሌ፣ ወደ ፒያሳ የተለያዩ ቦታዎች ላይ ጽድት ያሉ መንገዶችን ነው የምታዩት። ስለዚህ ከዛ አንፃር ከኢትዮጵያና ከኡጋንዳ ወይም ደግሞ ከአዲስ አበባና ከካምፓላ ኢትዮጵያ የተሻለ የመንገድ ሁኔታ አላት ማለት ነው። ሶ ጋይስ አሁን ቀጣይ ደግሞ ኮምፔር የምናደርገው ከኢትዮጵያና ከኡጋንዳ የትኛው ነው ሴፍ የሆነው ሀገር፣ በጣም ሴፍ የሆነው ሀገር የትኛው ነው፣ ለመኖር አመቺ የሆነ ሀገር የትኛው ነው የሚለውን ነው። ስለዚህ ከኢትዮጵያ እንጀምራለን። ኢትዮጵያ ከዛሬ 2 ዓመት ምናምን በፊት እኔ እንደነበረኝ ኢንፎርሜሽን እና አሁን ላይም ከሰዎች ከጓደኞቼም ከተለያዩ ከቤተሰብም ከምሰማው ኢንፎርሜሽን አንፃር ኢትዮጵያ በጣም ሴፍ ነች፣ ለመኖር አመቺ ነው፣ እንደፈለጉ ለመውጣት ለመግባት። በተለይ አዲስ አበባ፣ ስለ አዲስ አበባ ነው ማወራው። አክቹሊ አዲስ አበባ ወጥቶ ለመግባት እንደ ልብ ለመንቀሳቀስ በጣም ሴፍ የሆነ ሀገር ነው እኔ እስከማውቀው ድረስ። አንዳንድ የሰላም ሁኔታዎች አሉ። አዎ እውነት ነው። በተለያዩ ፖለቲካ ምክንያት አንዳንድ የሰላም መታወክ አለ፣ በተለይ አሁን ላይ ምናምን፣ እሱ እውነት ነው። ከዛ በተረፈ ግን አዲስ አበባ ላይ ሰው እንደ ልቡ ወጥቶ መግባት ይችላል፣ እንደ ልቡ መንቀሳቀስ ይችላል። በጣም ሴፍ የሆነ ሁኔታ ነው ያለው። ስለሌሎቹ ክፍለ ሀገሮች በደንብ ባላቅ። ስለዚህ ወደ ካምፓላ ስንመጣ ደግሞ ወይም ደግሞ ወደ ዩጋንዳ ካምፓላ ስንመጣ በጣም ደ ሴፈስት ካንትሪ ነች ማለት በጣም ደ ሴፈስት ካንትሪ። እንደዛ ስንል ምን ለማለት ነው? ነዋሪው እንደ ልቡ እየወጣ መግባት ይችላል፣ እውነት ነው። እንደ ልቡ መንቀሳቀስ፣ እንደ ልቡ መኖር ይችላል፣ እውነት ነው። ግን ስፔሻል የሚያደርገው ነገር ምንድነው? ዩጋንዳን ነዋሪው ብቻ ሳይሆን ስደተኛ ሆኖ ወይም ደግሞ የሌላ ሀገር ዜጋ ሆኖ ዩጋንዳ በተለያዩ ምክንያቶች ለመኖር የመጣ ሰው ከሀገሬው እኩል የመኖርና የመንቀሳቀስ መብት አለው። ማለት ይሄ እንደሌላ እንደ ባዳ ወይ ደግሞ እንደሌላ እንደ ውጭ ሀገር ሰው ሳይሆን እንደ ሀገሬው ከሀገሬው ተወላጅ ሰው እኩል የመኖርና የመንቀሳቀስ የተለያዩ ቢዝነሶችን የመስራት የተለያዩ ነገሮችን የማድረግ መብት አለው። ስለዚህ ይሄ በጣም the safest country እንድትሆን ያደርጋታል ማለት ነው። ስለዚህ እንደ ልብ መንቀሳቀስ የተለያዩ ነገሮች እንዳሉ ሆነው የትኛውም ሀገር ያሉ ነገሮች ይኖራሉ። ሌብነትም ሆነ ምናምን እንደ ሌላውም ሀገር እንዳሉ እንትኑን እየቀየረ ይኖራል። ከዛ ባለፈ ግን በጣም the safest country ነች። እኔ 2 ዓመት ስኖር ይሄ ከሀገር ውጪ እንዳለው ብዙ ፊል ያላረኩባት ሀገር ነች። ከዛ ባለፈ በጣም the safest country ነው። ስለዚህ ከዩጋንዳና ከኢትዮጵያ ሴፍ የሚባለው ሀገር ለኔ ዩጋንዳ ወይ ካምፓላ ነች ማለት ነው። ሌላ ሶስተኛው ሀሳብ ምንድነው? ከኢትዮጵያና ከኡጋንዳ የትኛው ሀገር ነው ሞር በጣም ቢዝነስ ያለው ወይም ደግሞ አንድ ሰው ተነስቶ ቢዝነስ ለመስራት የትኛው ሀገር ነው ሞር የሚጋብዘው ወይም ደግሞ አሪፍ የሆነው የሚለውን ስናይ ኢትዮጵያ እኔ እስከማውቀው ድረስ ወይም ደግሞ እንዳለኝ ኢንፎርሜሽን ምንድነው ኢትዮጵያ ላይ ማንኛውም ሰው ተነስቶ በትንሽ ካፒታል ቢዝነስ መጀመር ከባድ ይመስለኛል ነው። እና የትኛውም ሰው ተነስቶ በትንሽ ካፒታል የትኛውንም ቢዝነስ ጀምሮ ማደግ የሚችልበት ሁኔታ ያለ አይመስለኝም። ዩጋንዳ ወይም ደግሞ ካምፓላ ላይ በጣም በትንሽ ገንዘብ አሪፍ ቢዝነስ ጀምራችሁ በጣም አሪፍ የሆነ እንቅስቃሴ ማድረግ የምትችሉባት ሀገር ነች። በአጠቃላይ ለቢዝነስ የምትሆን ሀገር ነች። ለነዋሪውም፣ ለዚህ ለተወላጁ ከሌላ ሀገርም ለመጣ ሰው ማለት ነው። ስለዚህ አሪፍ የሆነ የቢዝነስ እንቅስቃሴ ያለባት ሀገር ነች። ከዛ በመቀጠል በጣም እኔ ያስገረመኝና ትንሽ እንትን ያለኝን ነገር ለነግራችሁ ነው። የመኪና ዋጋ ዩጋንዳ ውስጥ ሶ ቺፕ ማለት በጣም ቺፕ ነው። የመኪና ዋጋ ቺፕ ነው ማለት ለምሳሌ ቪትስ ያለው ዋጋ አሁን ላይ አይ ቲንክ ትንሿ መኪና ወይም ደግሞ ይሄ ብዙ ሰው እንትን የሚላት መኪና ቪትስ ነው አይ ቲንክ አሁን ኢትዮጵያ ውስጥ።
የቪትስ ዋጋ አሁን ላይ ቲንክ ወደ 2 ሚሊዮን 3 ሚሊዮን ካሜራማን ካልተሳሳትኩ አረመኝ። ልክ ነኝ አይደለ? 2 ሚሊዮን እዛ አካባቢ ነው በኢትዮጵያ ማለት ነው። እዚህ ሀገር በጣም እንደ ቪትስ አይነት ስታንዳርድ ላይ ያለ መኪና እዚህ ሀገር በጣም በትንሽ ዋጋ ወይም ደግሞ በኢትዮጵያ በ500 በ600 ሺህ ብር ይገኛል ማለት ነው። ስለዚህ አንድ ሰው ሌክዠሪ ባይሆንም ዝም ብሎ አንድ መኪና ለመግዛት ይሄን ያህል እንትን አይደለም። ስለዚህ $5000 ጀምሮ ከ4000 እስከ $5000 ጀምሮ መኪና ማግኘት ይቻላል ማለት ነው ኡጋንዳ ውስጥ። በዛውም ሌክዠሪ የሚባሉ መኪናዎች ትልቅ የሚባሉ መኪናዎች ራሱ ኢትዮጵያ ያላቸው ዋጋና እዚህ ሀገር ያላቸው ዋጋ በጣም ይለያል። ኡጋንዳ ውስጥ በጣም እርካሽ ነው ማለት ነው የመኪና ዋጋ። ይሄ በጣም ስላስገረመኝ ሳልነግራችሁ ከማልፍ ብዬ ነው። ከዛ ባለፈ የመጨረሻውና ዋነኛው መናገር የምፈልገው ቶፒክ ምንድነው? አንድ ሰው ከሌላ ሀገር መጥቶ ከኢትዮጵያ ወይም ከሌላ ሀገር መጥቶ ዩጋንዳ ውስጥ ለመኖር ምን ያስፈልገዋል? ምን አይነት ካፒታል ያስፈልገዋል? ምን ያህል በወር ገቢ ቢኖረው አሪፍ ነው? ለመኖር ምን አይነት ሁኔታ ነው ያለው የሚለውን ነገር እነግራችኋለሁ። ሰው ወደዛ ስንገባ ምንድነው ያለው ነገር? አንድ ሰው ከዚህ ሀገር መጥቶ ለመኖር የሚያስፈልገው ነገር ቤት ያስፈልገዋል። ቤት መከራየት ያስፈልገዋል። የአስቤዛ ወጪዎች አሉ። ዋናው ነገር ይሄ ነው አይ ቲንክ። ስለዚህ የነዚህ ነገሮች ዋጋ እነግራችኋለሁ ማለት ነው። የቤት ዋጋ ወይም የቤት ኪራይ ዋጋ ዩጋንዳ ውስጥ ከምን ያህል ብር ይጀምራል፣ ከፍተኛውስ እስከ ምን ያህል አለ የሚለውን እነግራችኋለሁ። ሲቀጥል ምግብ አስቤዛ ምን ያህል ወጪ ያስወጣል፣ ምን ያህል ገንዘብ ያስወጣል፣ በወር ምን ያህል ብር ይበቃናል ለዚህ ሁሉ የሚለውን ነገር አሁን አጠቃላይ እነግራችኋለሁ። ስለዚህ ከቤት ኪራይ ስንጀምር አጠቃላይ የቤት ኪራይ ዩጋንዳ ውስጥ ካምፓላ ውስጥ ስፔሻሊ ስለ ካምፓላ ነው የማወራው፣ ምክንያቱም የኖርኩት ካምፓላ ስለሆነ። ካምፓላ ውስጥ የቤት ኪራይ ዋጋ ስንት ነው? ሚኒመም $100 ጀምሮ አለ። ከዛም በታች አለ። $50 ሊኖር ይችላል። ግን ሞር ምንድነው ከሌላ ቦታ የመጣችሁ ሰዎች ስትሆኑ ብዙ ለዚህ ሀገር ተወላጅና ለእናንተ የሚኖረው ዋጋ አንድ አይደለም። ስለዚህ የትም ቦታ ያለ ነገር ነው አይ ቲንክ። ስለዚህ ምንድነው $100 ጀምሮ ማግኘት ይቻላል። $100 ወይም $80 ጀምሮ ማግኘት ይቻላል። ስታንዳርዱን በዛው ልክ ማለት ነው። ስለዚህ $100 ጀምሮ እስከ ቻላችሁ ድረስ $1000 $2000 ድረስ ማግኘት ይቻላል ማለት ነው የቤት ኪራይ። ወደ አስቤዛ ስንሄድ ደግሞ አስቤዛ ምን ያህል ያስፈልጋል? እዚህ ሀገር በጣም ርካሽ ነው የምግብ ዋጋ ማለት ይሄ የገዛችሁ ቤታችሁ እየሰራችሁ የምትጠቀሙ ከሆነ በጣም ቺፕ ነው የምግብ ዋጋ ማለት በጣም ቺፕ ነው። ይሄን ያህል ብዬ በብር መናገር ሲከብደኝ ድረስ ቺፕ ነው በቃ ማለት ውድ አይደለም። ገዝታችሁ ሽንኩርት፣ ቲማቲም እንዲህ የመሳሰሉት ነገሮች በጣም ትንንሽ ናቸው። በዚህ ሀገር አይ ቲንክ 1 ኪሎ ሽንኩርት ማርኬት ገብታችሁ ስትገዙ 3000 ብር or something እንደዚህ አይነት ነገር ነው። ስለዚህ በዶላር ለማስቀመጥ እሞክራለሁ ብሩን፣ ግን 3000 ብር 3000 የዩጋንዳ ሺሊንግ እንደዛ ነገር ነው። ቲማቲም እንደዛው ነው። ድንችም አይ ቲንክ እንደዛው ነው። ስለዚህ በጣም ቺፕ ነው እዚህ ሀገር የአስቤዛ ሁኔታ ወይም የምግብ ሁኔታ ማለት ነው። ውጭ ወጣችሁ እስካልተጠቀማችሁ ምናምን የሀበሻ ምግብ ትንሽ ይወደዳል አይ ቲንክ ውጭ ወጥቶ ለመመገብ ምናምን። ከዛ ውጪ ግን በጣም ቺፕ ነው ማለት ነው። ጋይስ በአጠቃላይ ከዩጋንዳና ከኢትዮጵያ ለኔ ምንም ጥያቄ የለውም ኢትዮጵያ ሀገር ትበልጥብኛለች። እንደ ሀገር የሚሆን ነገር የለም። ስለዚህ ኢትዮጵያ ሀገር ትበልጥብኛለች ለኔ። ግን ከዛ ባለፈ ኢትዮጵያ ውስጥ መኖር ባትችልና ሌላ የት ትኖራለህ ብባል ያለምንም ጥያቄና ያለምንም ማመንታት የምመርጠው ሀገር ካምፓላ ነው ወይም ዩጋንዳ ካምፓላ። በጣም ሴፍ የሆነች በጣም የምወዳት በጣም የተመቸችኝ ሀገር ነች ለኔ። አንድ ሰው ከሀገሩ ውጪ በጣም ሰላም ተሰምቶትና ኮንፊደንስ ኖሮት መኖር የሚችል ከሆነ ከዛ በላይ ምንም ነገር አለ ብዬ አላስብም። ጋይስ የዛሬው ቪዲዮ ይሄንን ይመስል ነበር። አሪፍ ቪዲዮ፣ አሪፍ የማታውቁትን ነገር እንድታውቁ እንዳረኳችሁ፣ ቢያንስ ትንሽ ነገር እንድትይዙ ስለ ኡጋንዳ እንዳረኳችሁ እርግጠኛ ነኝ። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቴንክ ዩ